ቆሻሻ ነሽ ቆሻሻ ወጭጭ እስኪን ካቆራሰው እንዴ ቆንጅና ማይምጡ እንዴ እኔ አልተጣረም ዝም ብለ ቆራሰው ታጣሪ እንጂ እነሱ አይመጡ ልቆርሶ ነው እንዴ አንተ ለምንድነው የሆነ ነገር በተደረገው ቁጥር ተጣሪ እንጡ ምናምን አንቺ ምንድነው እየተናገርሽ ያለ ምን ተናገርኩ ግልጹን የነገርኩ አዎ የሆነ ነገር በተደረገ ቁጥር ይቅመሱ ይብሉ ይጣጡ ቂጣ ጋግረሽ ለበጥበጥሽ እነሱ ያልቀመሱ ታዲያ ማን ሊቀምሰው ነው እንዴ እየሰራው ለነሱ ማብላት ሆነ እንዴ እናትና አባቴ እኮ ናቸው እና ቢሆኑ አንቺ እንዴት ነው የሚያናግርሽ እንዴት አልተናገርኩም እንዴ ትክክለኛ ነገር ነው የነገርኩ እያሰብሽ ነው የምትናገር አዎ እያሰብኩ ነው የምናገር እና እናትና አባቴ ያልቀመሱ ማን ሊቀምሰው ነው እንዴ እና ቡና በፈለኩ ቁጥር ንጠጡ ቂጣ በጋገርኩ ቁጥር ነው ብሉ ልበላቸው እና ታዲያ እነሱ ያልበሉ ያልጠጡ ማን ሊበላ ማን ሊጠጣ ነው እንዴ ተንግዲህ እንደውም ወቀው መልመድ አለብሽ ተንግዲህ ምንም ነገር አልተጣራ ኧረ ገዱቅ ስሚ እዚህ ደረጃ እንድደርስ ያደረጉኝ እኮ እነሱ ናቸው እና ቢሆኑ ትዳር ይዘሃል እኮ እና ትዳር ቢዝ እንዴ አንተ ነው እንጂ ያገባው እኮ እነሱን አይደለም ያገባቸው እየሰራው እየጋገርኩ እያፈለለ እነሱ ማጠጣቸው እንዴ እና እነሱን ተደብቂ ልብላ ለጠጣ አዎ መቶ አለብን እንደውም ተንግዲህ አዎ አንቺ እንዴት ነው ተቀይረሽ አልተቀየረም ምን አይነት ሰይጣን ሴት ነው ይሆንሽ አልሆንኩም ግልጹን የነገርኩ ተንግዲህ በእናትና በአባት ፈርድ ነበር ግን እንደናንተ አይነት ምራት እየተፈጠረ ልጅ ከእናትና ከአባት ያቆራርጣል ምን ለማለት ፈልገህ ነው እየነገርኩሽ እኮ ነው እንዴ አንቺ ምን አይነት ቆሻሻ ሴት ነሽ እንዴት ነው የምታስብ ቢያንስ እናትና አባት መሆናቸውን ዘነጋሽ እንዴ አልዘነጋሁም ዘነጋሽ እንጂ አልዘነጋሁም አንቺ እንዴት ነው የሚያናግርሽ እንዴት ነው የምታስቢ ወጥበይ አንቺ ጭራሽ ከእናትና ከአባት ልታቆራርጪ ነው ስሚ ምንም ብትሆኚ ከነሱ አላስበለጠሽም እሺ ቆሻሻ ነሽ ቆሻሻ ውጭ ቢያንስ 5 ደቂቃ ብቻ ጠብቅኝ እሺ መጣ ወንድም አለ መጣ አንቺ በቃ ሁልጊዜ ቡና ነው አይደል እንዴ አሁን አይደል ያፈለውት ደግሞ የምን 1 ደቂቃ ነው ዛሬ ከጓደኛዬ ጋር ልዝናና ብዬ ነው ቢያንስ ወዲና አብሬያቸው ላሳለፈች እኔስ እንዴ አንቺ ሁልጊዜ አብረን አይደለን ማለት ሳምንት ሙሉ እኮ ስራ ነው አንድ ረፍት ወር ነው እንዴ ሁልጊዜ አብሬሽ አይደለም አብሮ መኖርና ጊዜ መስጠት ይለያያል ሻው ከአብሮ ከመኖር ውጭ ሌላ ምን ነገር አለ ጊዜ ሰጥተህ ተቀመጥ ቁጭ ብለን አውርተን እናቀም ዘላለም አብሬሽ አርጎ ስለምን ጊዜ ነው የምትወሪ አብሮ መኖርና ጊዜ መስጠት ይለያያል ምኑ ነው የሚለያይ ከጓደኞች በፊት ለኔ ልትሰጠኝ ይገባል ጊዜ አንቺ ግን ቆይ እንዴት ነው የምታስብ እንዴት አሰብኩ በዚህ ምክንያት ከነዛ ጓደኞች ጋር ተቆራረጥኩኝ እና እኔስ እንዴት ልሆን እና ከሱ ጋር ልጣላ ከሱ ጋር ልለያይና እንደ ሴት ልጅ ሁሉ ጊዜ አብየት አብሬሽ ነው እሁድ ምን ችግር አለው ጊዜ ብትሰጠኝ የኔም እኮ እሁድ ነው ትርፍ ሰዓቴ እና እኔ እኮ በትርፍ ሰዓትህም ያልኩኝ የጠየቁ እንዴ ለምንድን ነው የምታጨናንቂኝ ቢያንስ እስኪ ዛሬን አብሬው እንዴ አንቺ ምንድነው በቃ አትሄድም ማለት ቁርስ ያዝ እንሻምሻል እንዴ አስታጥቢ በመጀመሪያ አስታጥቢ እንዴ ጭቆ እንዴት ነው የምታስቢ እንዴትም አላሰብኩም እና ልቆራረጥሽ ለውድ ቀን ጊዜ ትሰጠኛለህ ብዬ ሳስብ ልሄድ ነው ትለኛለህ ያዝ በደንብ አሪዝም ያዝ እናትሽ ቶሎ በይና እየጠበቀኝ ነው ማለት ፈልጋለሁ አንቺ ልቆራረጥልሽ ከሰው ጋር አልወጣ አልግባ ምን አልኩ አድምቂ ጊዜ ስጠኝ ያልኩ አታቆላምጪ ጊዜ ሁሉ ጊዜ አብረሽ እየኖርኩ ጊዜ ሁሉ ጊዜ ሆድን ጠብቀሽ ቡና ነው ሁሉ ጊዜ እግሬን ጠብቀሽ ቡና ነው እሁድ አይደል እናት እና እኔም እኮ መዝናናበት ትርፍ ሰዓት ይወር ነው ከኔና ከነሱ ማን ነው የሚበልጥ ይኸውልሽ እንደዛ አይነት ጥያቄ አትጠይቂ አንቺ ታንሻለሽ እነሱ ይበልጣሉ ያልኩሽ አይደለም አንቺ ግን ቆይ እንዴት ነው የምታስቢ እንዴት መጠጣት ይቻላልሽ አንተ ሳበዛውሽ ትመርኩ ያብዛው አንተ ነሽ አንቺ አምሻት እንደ ዛሬ ቆንጆ ነገር ሰርቻ ሳታቂ የምር ሙያሽን ዛሬ ነው ያየሁልሽ ግን እኮ በቤት ወጪ እኮ ትንሽ ብር ብትሰጠኝ ሁሌ ቆንጆ የሆነ ምግብ አዘጋጅልህ ነበር አንቺ ትቀልጃለሽ አይደል
እልቅ ብር ካልሽ ላይ ቀር ትናንትና የሰጠሽን ብር አንጨልኝማ ያስፈልገኛል። እኔ የምልሽ 1000 ብርስ እንዴ? የቤት አስቤዛ ገዛሁበት። እየቀለድሽ ነው? ምን ያስቃል? የምሬን እኮ ነው። አንቺ ያምሻል እንዴ? እኔ እኮ አስቀምጪው ብዬ እንጂ አስቤዛ ግዢበት ብዬ አይደል የሰጠሁሽ። እቤት የለም ነበር ስታስቀምጥ እና ባይኖር ምን አገባኝ? አንቺ ያምሻል እንዴ? እንዴ ቆይ መቼ ነው ተነግረሽ የምትሰሚ? እኔ እኮ ይሄን ብር የማመጣው ላቤን ጠብ አድርጌ ነው። እና እኮ ትርፍ ብር መስሎኝ እኮ ነው። ይሄ የምትበለውን ምግብ እኮ ነው የገዛሁት። ትርፍ ብር ማለት እኔ ምን አገባኝ ስለዚህ ምግብ? እንዴ እቤት የለም ነበር። ምን እና ባይኖር ምን አገባኝ? አንቺ መቼ ነው የምትስተካከል? ቁጭ በይ። አይንሽን ምን ደግሞ ልከለክኝ ነው? እኔ የሰራሁትን እኮ ነው የምትበላው። እና ልከለክኝ መሆኑ ነው? አዎ ከለክልሃለሁ። ማለት አላበዛሽውም? አላበዛሁትም። አነሰብሻ? ያበዛው አንተ ነሽ። አንቺ ያምሻል